ቢለያዩ እንደፈለገ ነገር ቢሆን ጣፋጭ ጊዜ አሳልፋችኋል አብራችሁ እኔ ልብስ አንተ ልብስ ተባብላችሁ አሳልፋችኋል ብዙ ነገር ታልፏል መሬት እየገባ ያንድ ሰው ማብጣው እየታየ ተሸፋፍኖ ዝም ይባላል በጣም ኮሚክ ነው የኢትዮጵያ በጣም ቀብሩ ደስ ካለ ቀብር መቅበር ካልቻለ እየየም ሲደላ ነው ልጄ ብሎ ሚተው ነው እዚህ ድረስ በቃ የመጨረሻው ሰው ልጅ መሸኘት አለበት እንግዲህ እየየም ሲደላ ነው ብሎ ይተዋል። ሰላም ጤና ይስጥልኝ ውድ የቻናላችን ቤተሰቦች ዛሬ የምንነጋገረው ስለ አንድ ድንቅ የጥበብ ሰው ብቻ አይደለም የምንነጋገረው ስለ አንድ እውነተኛ ኢትዮጵያዊ ስለ አንድ ታማኝ ባል ስለ አንድ አፍቃሪ አባትና ስለ አንድ ልዩ የህይወት ፍልስፍና ስላለው ሰው ነው ነጻነት ወርቅነህ ነጻነት በስራዎቹ ያስደሰተንን ያህል በሞቱ ሁላችንንም ማስደንግጦናል ነገር ግን ከሞቱ በኋላ እየተሰሙ ያሉ አንዳንድ ወሬዎች በተለይም በባለቤቱና በቤተሰቡ ዙሪያ የሚነዙት ያልተገቡ ንግግሮች እውነተኛ አድናቂዎቹንና ጨዋ ኢትዮጵያውያንን እያሳዘኑ ይገኛሉ ዛሬ እነዚህን ወሬዎች በሐቅ የምንመዝንበትና የነጻነትን ድንቅ ማንነት የምናስታውስበት ቆይታ ይኖርናል አብራችሁን ቆዩ ያው ባለ ትዳር ነኝ ልጆች አሉኝ ብር ዝም ብያን ሰጥም እኮ አይደል ከሚስቴ ጋር መመካከር አለብኝ እንደዚህ በበትነው እኮ ፈረሰ ማለት ነው ትዳሩ ነጻነት ወርቅነህ ከብዙዎቻችን የተለየ መንገድ ነበረው ብዙዎቻችን አሜሪካ መሄድ እንደ ትልቅ ስኬት በመንቆጥርበት ዘመን ነጻነት ግን ሀገሩን መርጧል ባለቤቱና ልጆቹ በውጭ ሀገር ቢኖሩም እሱ ግን እዚሁ ኢትዮጵያ ውስጥ ሰርቶ ለፍቶ የሚኖር ጀግና ነው ብቻውን እዚህ ሀገር እየኖረ ባህር ማዶ ያሉ ቤተሰቦቹን ቀጥ አድርጎ የሚያስተዳድር ልጆቹን የሚያስተምር ሰው ምን ያህል ጠንካራ እንደሆነ መገመት አያዳግትም ትልቅ የቤተሰብ ኃላፊነትንም ተሸክሞ የነበረ ሰው ነው የሚገርመው ግን ይሄ ብቻ አይደለም ነጻነት የኖረው ከማን ጋር ነበረ ብለን ካሰብን እንደ ብዙዎቻችን ለብቻው ወይም ከጓደኞቹ ጋር አልነበረም የሚኖረው ነጻነት ለረጅም ዓመታት የኖረው ከባለቤቱ እናት ጋር ነበር በባህላችን አማች ተብሎ የሚፈራውን ግንኙነት እሱ ወደ እናትና ልጅነት ቀይሮታል ይሄ የሚያሳየው የሰውየውን የውስጥ ሰላም የባለቤቱን ቤተሰብ ምን ያህል እንደሚወድና ምን ያህል ትሁት እንደነበረ ነው በቀብሩ ስነ ስርዓት ላይ ባለቤቱ ተሸፋፍና ነበረ በሚል ተፋተዋል የሚሉ መሰረተ ቢስ ወሬዎች በማህበራዊ ሚዲያ ሲናፈሱ እያየን ነው የሐዘን አገላለጽ የግል ነው አንድ ሰው ከተሸፋፈነ አላዘነም ማለት ሳይሆን ጥልቅ ስሜቱን ለካሜራ ማሳየት ስላልፈለገ ሊሆን ይችላል ሐዘን በለቅሶ ድምጽ ብቻ አይለካም ነጻነት በህይወት እያለ በሰጣቸው ቃለ መጠይቆች ሁሉ ስለ ባለቤቱ ያለውን ክብር ደጋግሞ ተናግሯል ቤተሰቡን ለመጠበቅ የሚከፍለውን መስዋዕትነት ፍቅር ብሎ ነው የጠራው እሱ ያከበራትን ሚስቱን እሱ በሌለበት መውቀሳችን ልክ አይደለም ተፋተዋል የሚለው ወሬ የነጻነትን ታሪክ ለማርከስ የሚደረግ ጥረት ነው ነጻነት ከማቱ ጋር እየኖረ እንዴት ከባለቤቱ ጋር ይፋታል ይባላል ይሄ ከሎጂክም የራቀ ወሬ ነው እንዲህ ያሉ አሉባልታዎች የቤተሰቡን ሐዘን ያከብዱታል እንጂ አያቀሉትም ሰው ከሞተ በኋላ አይወቀስም ብለን እናምናለን ድንቅ ባህል ያለን ህዝቦች ነን የሞተውን ሰው በክብር መሸኘት ቤተሰቡን ማጽናናት የሁልጊዜም እሴታችን ነው ለዩቲዩብ እይታ ቪው ተብሎ የሰውን ስም ማጥፋት የልጆቹን ስነልቦና መጉዳትና የባለቤቱን ክብር መንካት ነገ በእኛም ላይ ሊደርስ የሚችል መጥፎ ድርጊት ነው ነጻነት ወርቅነህ የወርቅ ስም ጥሎልን አልፏል ያንን ስም መጠበቅ የአድናቂዎቹ ኃላፊነት ነው ወሬ በሚነዙ ሰዎች አንመራ ይልቁንም እሱ ያስተማረንን ቅንነት ትህትናና ለቤተሰብ ያለውን ታማኝነት እንማርበት በመጨረሻም ለነጻነት ወርቅነህ ቤተሰቦች ለባለቤቱና ለወላጆቹ እንደዚሁም ለአማቱ መጽናናትን እንመኛለን ነጻነት የጥበብ ሰው ብቻ ሳይሆን የሰውነት ተምሳሌት ነበር እሱ የመረጠው ህይወት እሱ የኖረበት ነጻነት ለሁላችንም ጥልቅ ትምህርት ነው እናንተስ በዚህ ዙሪያ ምን ትላላችሁ የነጻነት የህይወት ፍልስፍና ምን ያስተምረናል በኮሜንት መስጫው ላይ ሐሳባችሁን አጋሩኝ ለነጻነት ያለንን ፍቅር የምንገልጸው ቤተሰቡን በማክበርና እውነቱን በመናገር ነው ስለተከታተላችሁኝ ከልብ አመሰግናለሁ ቪዲዮውን ላይክ እና ሼር በማድረግ እውነቱ ለሁሉም እንዲደርስ አድርጉ ሰላም ለሀገራችን መልካም ቆይታ